ኢሰመኮ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነት የራቀ ነው ሲል የአሰኮ ወረዳ ቤተ ክህነት አስታውቋል። ብልጽግና በአፋርና በጸለምት በኩል ከበባ ፈጽሟል፣ ጦሩ ተጠግቷል፣ ህወሓት ምላሽ ሰጥቷል፣ ዝግጅቴን አጠናቅቄያለሁ ብሏል። በክልሉ ርዕሰ መስተዳድር ቤተ መንግስት አጠገብ በከባድ መሳሪያ የታገዘ ተኩስ መከፈቱ ታውቋል። ስለ ተኩሱ የተሰማ አዲስ መረጃ አለች። ብርሃኑ ጁላ ኢትዮጵያዊነቷን ማስከበር ያልቻለችው የሞት ስቃይና የመከራ ሀገር ሆናለች ሲልም አስታውቋል። በዝርዝር የምትሰሙት ይሆናል። ኢራንና እስራኤል አንዳቸው በሌላቸው ላይ የሚሰነዝሩትን ጥቃት እንደሚያቆሙ አስታውቀዋል። ሰላም ጤና ይስጥልኝ ክቡራን አድማጮች፣ አብራችን ስትቆዩ እነዚህንና ሌሎች መረጃዎችን ታደምጣላችሁ። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ እንዲሁም ቪዲዮንም ላይክ በማድረግ ይጀምሩ። በቀጥታ ወደ ዝርዝር መረጃው። ኢሰመኮ 3 ሰዎች ብቻ እንደተገደሉ አድርጎ ያቀረበው ሪፖርት ከእውነት የራቀ ነው ሲል የአሰኮ ወረዳ ቤተ ክህነት አስታወቀ። ኦሮሚያ ክልል አርሲ ዞን አሰኮ ወረዳ ግንቦት 23 እና 24 2018 ዓ.ም በኦርቶዶክስ እምነት ተከታዮች ላይ የተፈጸመውን ጭፍጨፋ አስመልክቶ የኢትዮጵያ ሰብአዊ መብቶች ኮሚሽን የጥድፊያ ሪፖርት አውጥቶ እንደነበር ይታወቃል። ታዲያ ኢሰመኮ በአካባቢው ተገድሏል በሚል ያሳወቀውን የሟቾች ቁጥር ወረዳ ቤተ ክህነቱ ተቃውሞታል። በወረዳው ግድያ መፈጸሙ የሚታወቅ ሲሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲና ሶማሌ ክልል ጅግጅጋ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ በምስራቅ አርሲ 13 ኦርቶዶክሳውያን መገደላቸውን ከ280 በላይ ምዕመናን መፈናቀላቸውንና 101 ዓመት ቤተ ክርስቲያን መቃጠሉን በወቅቱ አሳውቀዋል። ነገር ግን እርሳቸው ይህን ካሉ በኋላ የሟቾች ቁጥር ጨምሮ 53 መድረሱን፣ የገቡበት የማይታወቅ ሰዎች ቁጥርም 190 መሆኑን፣ ተሰዳጆች ቁጥር 1875 መሆኑን፣ 308 ቤቶች መቃጠላቸውን፣ 2 አብያተ ክርስቲያናት መንደዳቸውን መሰረት ሚዲያ ምንጮቹን ዋቢ አድርጎ ዘግቦ ነበር። ቲክቫ ኢትዮጵያ ያነጋገራቸው ነዋሪዎችም የሟቾቹን ብዛት ከ13 በላይ ያደረሱት ሲሆን ሌሎች የጠፉ እንዳሉም መግለጻቸው ይታወሳል። የኢትዮጵያ ሰብአዊ መብቶች ኮሚሽን ጥቃት አስመልክቶ ከትናንት በስቲያ ባወጣው ሪፖርት ሟቾቹ 2 የክርስትና እምነት ተከታዮች እና 1 የእስልምና እምነት ተከታይ በአጠቃላይ 3 መሆናቸውን ገልጿል። የኢሰመኮ ሪፖርት ከወጣ በኋላ ስለ ግድያው ገለጻ የሰጡን ስማቸው እንዳይገለጽ የጠየቁ በዞኑ ሀገረ ስብከት የአሰኮ ወረዳ ቤተ ክህነት አመራር ግድያ የተፈጸመበት ቦታው ላይም ሄደናል፣ የተገደሉትም 13 ናቸው ሲሉም ተናግረዋል። ከተገደሉት ሰዎችም መካከል 1 የእስልምና እምነት ተከታይ ይገኝበታልም ብለዋል። 282 ቤቶች፣ 1 ቤተ ክርስቲያን ተቃጥሏል ያሉት እኚሁ አካል ሰሞኑን በተሰራው ሪፖርት መሰረት ደግሞ ተፈናቃዮች ከ2500 በላይ መሆናቸውን ገልጸዋል። የወደመውን ንብረት ግን ቁጥርም ልክም የለውም ነው ያሉት። ቲክቫ ኢትዮጵያ የኢትዮጵያ ሰብአዊ መብት ኮሚሽን የአሰኮን ግድያ አስመልክቶ ባወጣው ሪፖርት የተገደሉት 3 ሰዎች ናቸው ብሏል። እናንተ ደግሞ 13 ናቸው ብላችኋል። ይህ አይጣረስም ሲል የወረዳ ቤተ ክህነት አመራር ጠይቋቸዋል። እርሳቸውም ወረዳ ቤተ ክህነታቸው ለኮሚሽኑ የገለጸው 13 ሰዎች እንደተገደሉ ከ2500 በላይ እንደተፈናቀሉ መሆኑን ጠቅሰው ስንት ልጆች እንዳሏቸው፣ ስንት ቤተሰብ እንደተገደለባቸው ከተፈናቃዮች በትክክል ዳታ ሰርተን እንጂ በግምት አይደለም ብሏል። እኚህ አካል የኢሰመኮ ሪፖርት ከእውነት የራቀ ነው፣ ትክክል አይደለም፣ በቦታው ላይ የመንግስት አካላትም መጥተው አይተዋል ሲሉም ውድቅ አድርገውታል። በተያያዘም በሰሞኑ ጥቃት አሰኮ ወረዳ የተገደሉት ሰዎች ብዛት በማህበራዊ ሚዲያው ከ30 በላይ ተደርጎ ሲገለጽ ተስተውሏል። እውነቱ የትኛው ነው ተብሎ ሲጠየቁ የቤተ ክህነቱ አካል እርሱ ስህተት ነው ብለዋል። እኔ እውነት ነው የምናገረው፣ እነርሱ የዘገቡት በአርሲ ሲባል በሸርካም በሌሎችም ቦታዎች የተገደሉትን ጨምሮ ካልሆነ በስተቀር እንጂ እኛ ጋር በትክክል በእለቱ የተገደሉት ሰዎች 13 ናቸው ሲሉ ገልጸዋል። 9 በእለቱ የተገደሉ ናቸው። ሌሎቹ 1 ቄስም ተገኝተዋል። አስክሬናቸው በ5ኛው በ6ኛው ቀን የተገኘ፣ ገና ደግሞ ያልተገኙ ይሞቱ ይኑሩ ያልታወቁም አሉ። ቁጥራቸው ሊጨምር ይችላልን ብለዋል። በተጨባጭ የተቀበሩት 13 ናቸው። አሰኮ ቅድስት ማርያም፣ ሪቻ ቅዱስ ሚካኤል፣ ካሪኩፍቴና መድኃኔዓለም ነው የተቀበሩት ሲሉም ተናግረዋል። ሆኖም ግን ጫካ ውስጥ ሆነው የድረሱልን ጥሪ የሚያሰሙ አካላዊ የነበሩም ሲሆን እነዚህ አካላትም በዚህ ቦታ ያሉ ሌሎች ሟቾችን ተመልክተው ይሆናል ተብሏል። የወረዳ ቤተ ክህነቱ አካል የወረዳው ፖሊስ አዛዥ አባቦ አድላ በቁጥጥር ስር መዋላቸውን አረጋግጠዋል። ይህም ብልጽግና በመዋቅር በታገዘ መንገድ ጨፍጨፋውን ፈጽሞ ጉዳዩን ለማረጋጋት በሚል ብቻ እኒህን ሰው
ማሰሩን ነው የተነገረ ያለው። ይህ በእንዲህ እንዳለ ህወሓት ብልጽግና በጸለምትና በአፋር በኩል ከበባ እየፈጸመብኝና መሳሪያ እያስገባ ነው ሲል ከሰሰ። ህዝባዊ ወያነ ሓርነት ትግራይ ባወጣው ሳምንታዊ መግለጫ የፌዴራሉ መንግስት ግንቦት 29 2018 ዓመተ ምህረት ሌሊት በትግራይ ሰራዊት አባላት ላይ የድሮን ጥቃት መፈጸሙን በድጋሚ ገልጿል። ድርጅቱ በትግራይና በፌዴራል መንግስት መካከል ያለው ውጥረት አሁንም በከፍተኛ ደረጃ ላይ እንደሚገኝ ያመላክቷል። የፌዴራሉ መንግስት የትግራይን ሰላም ለማናጋት በአፋርና በጸለምቲ በኩል አዲስ የደም ማፋሰስ ጦርነት ለመክፈትም ከጫፍ እስከ ጫፍ መሳሪያና ሰራዊት እያስገባ መሆኑን ህወሓት በመግለጫው አስፍሯል። ህወሓት በአሁኑ ወቅት የትግራይ ጊዜያዊ አስተዳደር ድርጅቱ ራሱን ፈትሾ ያደረገው መዋቅራዊ ጥንካሬና የትግራይ ሰራዊት ክልሉን ለመከላከል በጥሩ ቁመና ላይ እንደሚገኙም ገልጸዋል። በትግራይ ውስጥና ከክልል ውጭ የሚኖሩ ተጋሩ ሙሉ አቅማቸውን አስተባብረው ለህልውናና ለሉዓላዊነት እንዲታገሉም ጥሪ አቅርቧል። ህወሓት አክሎም የትግራይ ህዝብ ከፍተኛ ረሃብና በሽታ እየተሰቃየ ነው ሲልም አስታውቋል። ይህ በእንዲህ እንዳለ የትግራይ ብሔራዊ ክልላዊ መንግስት ምክር ቤት ከጦርነት መጀመሪያ አንስቶ የሚተገበርና ተቃውሞን በወንጀል የሚያስጠይቅ ረቂቅ አዋጅ ማዘጋጀቱ እየተነገረ ነው። ረቂቅ አዋጁ የትግራይን የመከላከል አቅም ያዳክማል ተብሎ የሚታመን ማንኛውንም ድርጊት፣ የሚዲያ እንቅስቃሴና የፖለቲካ ተቃውሞን በከባድ ቅጣት የሚያስጠይቅ ነው። ረቂቅ አዋጁን እጅግ አወዛጋቢ ከሚያደርጉት ነጥቦች መካከልም አንዱ እንደ አውሮፓውያን አቆጣጠር ከህዳር 3 2020 ጀምሮ የተፈጸመው ድርጊቶችን በወንጀል የሚያስጠይቅ መሆኑ ነው። በተጨማሪም አዋጁ በክልል ውስጥ ባሉ ሰዎች ላይ ብቻ ሳይሆን በትግራይ ድንበር ውጭ ያሉ የትግራይ ተወላጆች፣ በዳያስፖራ በውጭ ሀገር በሚንቀሳቀሱ አክቲቪስቶችና የሚዲያ ተቋማት ላይም ተፈጻሚ እንደሚሆን ረቂቁ ይደነግጋል። አዋጁ አንቀጽ 17 መሰረትም በማንኛውም ሚዲያ ውስጥ መንገድ ለወታደራዊ ቅስቀሳ የሚደረግን ጥረት የሚቃወም፣ የጦርነት መሳተፍን የሚያበረታታ ወይንም ወታደሮችን ከጦርነት እንዲሸሹ የሚያደርግ ሰው ከ5 እስከ 15 ዓመት የሚደርስ ጽኑ እስራት ይጠብቀዋል። ለጥፋቱ ክብደት ቅጣት እስከ 25 ዓመት ሊደርስ ይችላል። ይህ ደንብ የገንዘብ ድጋፍ የሚያደርጉትን ወይንም ለተቃውሞ ድጋፍ የሚሰጡ ቡድኖችንም ያካትታል። አንድ የሚዲያ ተቋም በአዋጁ ከተከለከሉ ድርጊቶች ውስጥ በአንዱ ከተሳተፈ ከፍተኛ የገንዘብ ቅጣት፣ የስራ እገዳ፣ የፈቃድ ስረዛና የንብረት ወረሳ እንደ ቅጣት ተጠቅሰዋል። ይህ አንቀጽ የዜና አውታሮችን፣ ጋዜጠኞችንና የማህበራዊ ሚዲያ ገጾችን ለከፍተኛ ስጋት ይዳርጋል። ረቂቅ አዋጁ የትግራይ ተዋጊዎችን የጦርነት መስዋዕትነትን፣ የክልሉን ባንዲራ ወይንም ብሔራዊ መዝሙር የሚነቅፍ ወይንም የሚዳፈርን አካል ከ5 እስከ 15 ዓመት በሚደርስ እስራትና የገንዘብ ቅጣት ያስጠይቃል ይላል። የአዋጁ ደጋፊዎች እነዚህ ድንጋጌዎችን ክልሉን ደህንነት ለማስጠበቅ፣ ወታደራዊ ዝግጁነትን ለማረጋገጥና የሟቾችን መስዋዕትነት ለማክበር አስፈላጊ ናቸው የሚል ክርክር ያነሳሉ። ተቺዎች ግን አዋጁ የሀሳብን የመግለጽ ነጻነትን፣ የፕሬስ ነጻነትንና የፖለቲካ ተቃውሞን ለማፈን የሚፈልግ ነው ሲሉም ይከራከራሉ። ክቡራን አድማጮች ለሳቱ ያጠናቀርኩላችሁ መረጃ ይህን ይመስል ነበር። ከጥቂት ሰዓታት በኋላ በሌሎች መደመጥ ካለባቸው መረጃዎች ጋር እንደገና የምመለስ ይሆናል። እስከዚያው መልካም ቆይታ